አዲስ ዩቲዩብ ቻናልም ከፍቼልሃለሁ። ሲሪየስሊ እና እሷ ደግሞ የነገረች ነገር አለ እና አሚሮ ሄቲ እባክሽ ንገሪኝ። ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያው ያለሁበት ሁኔታ እንደምታውቁት ትንሽ ውዝግብግብና ትርምስምስ ውስጥ ነኝ። ምን እንደማረጋ ማላቅበት ሁኔታ ላይ ነኝ ያለሁት። ግራ ገብቶኛል። ግን ግራ ቢገባኝም ዛሬ ደግሞ በጣም አስንገብጋቢና አስቸኳይ ነገር መጥቻለሁ። የመጣሁበትም ምክንያት ያው ለወንድሜ ማክ ነውና እሷ ደግሞ የማክ በጣም ወደው ልጅ ነኝ። እጮኛ ነች። የምትወደው የምታፈቅረው ልጅ ነች። ግን ትንሽ ችግር አጋጥሟቸዋል እና ትንሽ የችግር ትንሽ የለውም እና እባክን ማክን ያለኔ እንዴት እተወዋለሁ? ከማጋ ሳታስታርቀኝ አለቅህም ብላኝ ይዛኝ ነው። ማክ ደግሞ የኔ ጓደኛ ነው፣ ወንድም ነው እና እሱንም እንድታበረታቱ እፈልጋለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ ምናምን እያደረጋችሁ እንድጀምሩ እፈልጋለሁ። ምክንያቱም ማክ ወንድሜ ስለሆነ እና ከኔ ይልቅ አንቺ በደንብ ያለሽበት ነገር ብትናገሪ ያለው ነገር ሞር ከኔ የበለጠ እሷ ራሷ ትንገራችሁ ብዬ ነው። እሺ፣ ሰላም አይል ይባላለሁ። የማክ አፍቃሪ ነኝ። የቀበጥ የማክን የምትወደው ግን ጓደኛ የምትወደው ሳይሆን እንደምትወደው እኔ ራሱ ማታ ነው ያወቅኩት። እያለቀሰች ተንሰቅስቃ ነግራኝ ነው ያወቅኩት። እኔም ማውቀው የነበረው እሷና ማክ ቤስት ፍሬንድ እንደሆኑ ነበር። ግን አሁን ቤስት ፍሬንድ አይደለንም። ሴት ልጅ ዳርዳር ካለች መጠርጠር አለባኝ። ዳርዳር ያልኩት የነበረው እኔ ከማጋ ቤስት ፍሬንድ ለመሆን ሳይሆን አብሬው ለመሆን ነው እንጂ ለቤስት ፍሬንድ ወንዶች ሞልተዋል። እኔ ማክን ለቁም ነገር ነው ማስበው። አሁን ላይ ያለበት ሁኔታ ማክ ጥሩ አይደለም ብላኝ ነው አይደል? አዎ፣ እኔ በጣም ነው የምወልደው፣ በጣም ነው። እና እሱ መጀመሪያ ተናገሪው ነበር። እሺ፣ በቃ እንደ ቤስት ፍሬንድ ነው የሚያየኝ፣ እንደ እህቱ ነው የሚያየኝ። አንቺም እኮ እንደ እህቱ ነበር መታየኝ። አይደለም። ከዚህ 5 ቀን በኋላ ከዛች ከሜሉ ጋር የምሰማው ነገር ደስ አይልም። እሷ ደግሞ በፍጹም አትሆነውም። አሁን እሱ አዲስ ግንኙነት ጀምሬያለሁ ብሎ ነግሮኝ ነበር። አሁን ማክ አዲስ ግንኙነት ጀምሬያለሁ ብሎኝ ነበር። ልክ ግንኙነት ሲጀምር እኔ እኮ ምን ማለት ነው ብላ እኔ እኮ ማክን እኮ ለቁም ነገር ስለምፈልገው ነው ዝም ያልኩት እንጂ ብላኝ ያለች። እንግዲህ እኛ ደግሞ የእኛ ስራ ደግሞ ማስታረቅ ነው። ቤቲም ያኮረፈችው ታውቃላችሁ፣ ያው በራሷ ምክንያት ነው። ትንሽ የፋሚሊ ነገር ነው፣ በዛ ደብሯታል። ቤቲም ግን ምን እንደማደርግ አላውቅም። በቻልኩት መጠን ለማስታረቅ ፈልጋለሁ፣ እነሱን ሰፖርት ማድረግ ፈልጋለሁ። ማክ ጓደኛዬ ስለሆነ የቻልኩት እንድታደርጉ፣ ይህም አዲስ አካውንት ስለሆነ ሰብስክራይብ ያደረጋችሁ ምናምን የቻላችሁትን አድርጉለት። አሁን ማክስ ሲመጣ ምትይውን ራስሽ ነሽ የምታውቂው። እሺ፣ አሁን እስከዛሬ ያልነገርሽውን አሁን ምን ብለሽ ልትነግሪው ነው? በቃ እኔ በጣም ነው የምወደው። እስከዛሬም እየፈራው ነበረ። አሁን ደግሞ አይኔ እያየ ሌላ ሴት ስትወስደው ማየት አልችልም። ሴቶች እኮ ችግራችሁ ይሄ ነው። ተወዱና ልክ ሌላ ሰው ጋር ሲሄድ እንዴ እኔስ ነው የኔ እውነተኛ ነው ለሱ ያለኝ በጣም ትልቅ። እሺ፣ ለማንኛውም ማከን እንጠብቀው። ምትይውን ተዘጋጂ። እኔ በቻልኩት መጠን መጀመሪያ የራስሽ ጥፋት ነው ባይ ነኝ። እኔ ለምን ማክ ከዚህ በፊት እጅሽ ላይ ነበረ። ማክ አዲስ የጀመርኩት ፍቅር ተመችቶኛል ብሎ ለእኔ አማክሮኝ፣ አንቺ አላማከረሽም ነበር ግንኙነት ሲጀምር? ምንም ነገር አላውቅም። በቃ ማክ እኮ ለብዙ ሰው እየተናገረ ነበር። እኔ አዲስ ነገር ልጀምር፣ አዲስ ነገር ጠብቆ ብሎ ለእኔም ነግሮኝ ነበር። ከእሷ ጋር ይሆናል ብዬ አልገመትኩም። ምክንያቱም ልጅቷ ማትሆን ነች። በቃ አትሆነው ከናቶ ነው እና ልጅቷ ስለማትሆነው ነው አይደለም ከእሱ ጋር መሆን የፈለግሽው? ደግሞ ከእሷ ጋር ሆኖ እንዲጎዳም አልፈልግም። በቃ ያው የወደፊት ባሌ እሱ ስለሆነ ያው
እንዲጎዳብኝ አልፈልግም ነው የምትለው። እንግዲህ እሱን ያው አንቺ ነሽ የምታውቂው፣ ግን እኔ ግን ልጅቷ የምትጎዳውም አይመስለኝም። ልጅቷ አሪፍ ልጅ እንደሆነች ማስረጃ ማምጣት እችላለሁ። የምን ማስረጃ? የምን ማስረጃ አለኝ? በቃ እንደማትሆነው እሱ ብቻ እንዲያምነኝ ፈለገ። በቃ ማድረግ ያለብኝ ነገር ሁሉ አደርጋለሁ። እኔ ግን ማክ እንደነገረኝ ልጅቷ ጥሩ ልጅ ነች፣ ጨዋ ነች። አስተዋውቃለሁም ራሱ ብሎኝ ነበር። ልጅቷ አሪፍ ልጅ ነች ብሎኝ ባጭሩ እሱ ሲመጣ እንትን እንዳትርበተበች እና ማክን እንጠብቀውና ማክ ሚላትን ነገር እዚሁ ነው ያለን። ለማስታረቅ የቻልነውን ነገር እናደርጋለን። ማክን እንጠብቀው። ፋሚሊ እናንተ ባላችሁበት ቢመጣም ምንም ነገር አያረገኝም ብዬ ነው የጠራኋችሁ። እንዴ ምን ያደርግሻል ብለሽ ፈርተሽ? አይ በቃ ምናልባት በዛ መንገድ ስለማያስበኝ ትንሽ ስሜታዊ ሊሆን ይችላል። አይ ያው ማክ ደግሞ አንተ በጣም ስለምቀርበው እንድታስረዳልኝ ፈልጌ ነው። ማክ ምንም ቢሆን ያው እንትን ቢል ነው እንጂ ምንም እንደዚህ ባህሪ ያለበት አይመስለኝም። ምንድን ነው የፈራሽው? በቃ ያው ስሜትን ስገልጽ እኮ ትፈራለህ አንዳንዴ። ደግሞ ከሱ ጋር ብዙ ያሳልፍናቸው ነገሮች አሉ። አንቺና ማክ ምንም አትፈራሩም ነበር እኔ እስከማውቃችሁ። ቆይ መቼ ነው መፈራራት የጀመራችሁት? እሱ ምንም ላይ መስሎ ይችላል። እኔ ግን ከድሮም ለሱ ፊሊንግ ስላለኝ በዚህ መንገድ አንታወቅም። ገባ? ብዙ ነገር አብረን ብናሳልፍም ግን በዚህ መንገድ አንታወቅም እና አሁን ይሄን ሲሰማ ትንሽ ኢሞሽናል ሊሆን ይችላል። ያ ነገር ያስፈራኛል። አይ እኔ ደግሞ አንቺን ማክን እንደማትፈሪው አብረሽ እንትን እንደምን ያ አልፈራውም እኮ ግን በዚህ መንገድ ሲሆን እፈራዋለሁ። ባልፈራው ኖሮማ አይኔ ያየው ልትወስደው አትመጣም ነበር። እሺ እንጠብቀው። ፋሚሊ ተከታተሉ። ማኪ አሚሮ እንዴት ነው? ሰላም ቤቴ እንዴት ነሽ? ነይ ወደዚህ። ወዴት ነው የምትገቢው? ካሜራ ደቀናችሁ ሰርፕራይዝ ልታደርጉ ነው የጠራችሁ? ሰርፕራይዝ ላደረገህ ነው። ያው ሰርፕራይዝ አደረጋችሁ እንጂ እዚህ ስትጠሩኝ ነው። ይህ ነገር እኔና እሱ አስበንበት ያደረግነው ነገር ነው። ምንድን ነው? አዲስ ዩቱብ ቻናልም ከፍቼልሃለሁ። ሲሪየስሊ? እና እሷ ደግሞ የነገረች ነገር አለ እና ያው እንድትነግረው ንገሪው። ምንድን ነው? ሰርፕራይዝ አደረጋችሁ? ብዙውን ጊዜ ልነግር እያልኩኝ እየፈራሁ ማለት እኔ ለአንተ ስሜት አለኝ። በጣም ነው የምወድህ፣ ማፈቅርህ፣ በጣም ነው ማፈቅርህ። ማፍቀር ማለት አልገባኝም። በቃ በጣም ነው ማፈቅር። እኔም እናንተ ነው የደነገጥኩት። ጀስት ቤስት ፍሬንድ እንደሆናችሁ ነበር የማውቀው የነበረው። ማለት ናይሌ እኔና አንቺ ከጓደኝነት የዘለለ ያ ነገር እኮ የለም። እንዴት እንደዚህ ልታስብ ይቻላል? እሱን አንተ የምታስበው ማለት እኔ በቃ ቆይቷል። እኔ ጋር ያ ነገር ከተቀየረ በጣም ቆይቷል እና በጣም ነው የምወድህ ማለት በቃ በጣም በምትጎዳ ቢያንስ አንቺ የቅርቤ ጓደኛ ነሽ። ያሉትን ነገሮች ሁሉ ታውቂያለሽ። ከጎኔ የሚካሄዱ ነገሮች ሁሉ ታውቂያለሽ። እኔ ሲጀምር ልቤ ያለበትን ቦታ የልቤ ሲጀምር ታውቂያለሽ። እንዴት እንደዚህ ልታስብ ይቻላል? ሲጀምር ማለት እንዴት እንደዚህ ልታስብ ትችላለሽ? በቃ ጥሩነት አሸነፈኝ። እኔ በጣም ነው የምወድህ ማፈቅርህ። ከዛሬም ፈርቼክ ነው ያልነገርኩኝ። እንደዚህ መሆን አይችልም። ሲጀመር ስሜትን ታውቂዋለሽ። ለማን ስሜት እንዳለሽ ሲጀመር ታውቂዋለሽ። አትሆንም። ሲጀመር እሷ አትሆንም። የምትሆን ሴት አይደለችም። እንደዚህ እንድትይኝ አልፈልግም። አይ አትሆንም። እንደዚህ እንድትይኝ አልፈልግም። አይ እኔ ሲጀመር ምን የማይሆን የራሴ ማውቀው ሲጀመር ማለት ነው። ስትሆን ማየት ራሱ አልችልም። እኔ ራሴ ነው ሲጀምር ማውቀው ማለት ነው። እኔ በደንብ ነው የማውቀው። እኔ እናንተ ብዙ ጊዜ አብረን ቆይተናል። አይ እኔ አሁን ዛሬ የመጣሁት እናንተ እንድትጨቃጨቁና እንድትጣሉ ሳይሆን ጀስት ያለውን ነገር እኔ አክብራችሁኝ እንደ ትልቅ እንድትግባቡ ነው። ማለትም እኔም አውቃለሁ ሲጀምር በዚህ ጉዳይ ልንግባባ አንችልም። ሲጀምር እኔ አሁን አንድ ላይ ሁኑ አትሁኑ እያልኩኝ ሳይሆን አንድ ላይ ሁኑ አትሁኑ ሳይሆን ጀስት ያለውን ነገር ሴት ነች። ሴት ስለሆነች አንደኛ ልናከብራት ይገባል። ሲጀምር አሚሮ እና ምን እንደምትል ደግሞ መጀመሪያ ተረጋግታ ሀሳቧን ስማት፣ ከዛ ያንተን ሀሳብ ንገራት እና ጀስት ልጅቷም ተስፋ ካላት ተስፋም ከሌላት የሆነ ነገር እንድትላት ፈልጋ ነው። ሌላ ነገር የለውም። ጀስት እንደ ለአንተ እንደ ፍቅረኛም ብቻም ሳይሆን እንደ እህት ለአንተ በማሰብ ነው ይሄ ነገር ያለች። ማለትም ያቺ ልጅ
እኔ እንደነገርከኝ ከሆነ ምንም ነገር አላየሁባትም። ግን እሷ ደግሞ እኔ ልጅቷን አውቃታለሁ እንደዚህ አይነት ነገር ለማክ አትሆነውም ብላ ይሄ ማለት እንደ መምከር ነው ለአንተ ማለት ነው። ስለዚህ የምትለው ነገር መጀመሪያ ስማትና የአንተ ውሳኔን ደግሞ ብትነግራት ደስ ይለኛል። እኔ በጣም ነው የምወደው ማክ፣ ለአንተ ያለኝ ነገር በቃ ከድሮም ጀምሮ ነው። ግን ይህም ነገር ብነግርህ አጣሃለሁ ብዬ ፈርቼ ነው እና በጣም ነው የምወደው እና አይኔ እያየ ደግሞ ከእሷ ጋር ስትሆን ማየት አልችልም። በቃ እባክህ ተረዳኝ እባክህ። ሲጀመር ስለ እሷ እንድታወሪ አልፈለግም። ሲቀጥል ደግሞ እኔና አንቺ ጓደኛሞች ነን። እንደዚህ አይነት የዘለለ ራሱ ሪሌሽንሽፕ የለንም። ሲጀመር እንደዚህ ትችያለሽ። ሲጀመር በቃ ከዚህ በኋላ እንዲኖረን ነው የምፈልገው። ቤቲ በጣም አከብራቸዋለሁ እኮ ስለምታከብራቸው እኮ ነው በእነሱ በኩል የመጣው ነው። ይሄ የማይሆን ነገር ነው ሲጀመር ማለት ነው። ሲጀመር ስሜቴን ታውቂዋለሽ፣ ለማን ስሜት እንዳለኝ ሲጀመር ታውቂዋለሽ። አትሆንህም፣ እሷ አትሆንህም። እንደሱ እንድትይኝ አሁንም አልፈልግም። ብዙ ማስረጃ አለኝ። እኔ ዝም ብዬ አይደለም ማወራክ፣ በኤቪደንስ ነው ማወራክ። ግን አትሆንህም በቃ። ስለ እሷ የምታውቀው ነገር ይኖራል ማለት ነው። ያለው ነገር አንቺ አትሆንህም በሚል ድምድም ሳይሆን ማድረግ ያለብሽ ያለው ነገር ነው ለሱ መናገር ያለብሽ። በጭፍን አትሆንህም ሳይሆን ያለው ነገር ልጅቷ ያለችበትን ነገር እኔ ከሌላ ሰው ጋር ማይቻታለሁ። ከማን ጋር? በቃ ከሌላ ሰው ጋር ይቻታለሁ። እሱ ደግሞ አለኝ። አሳያለሁ። እርግጠኛ ነኝ። እርግጠኛ ነኝ። እኔ ዝም ብዬ እንደዚህ እንደማለት ታውቀኛለህ። እቺም ብዙ ነገር አብረን አሳልፈናል። ሲጀመር እኔ እንደ እህቴ ነው የምወድሽ። ሲጀመር ብቻላ አይደለ ያ ፍቅር የለም። ሲጀመር በሃይማኖት ደረጃ ራሱ አንቺ ሃይማኖትሽ ራሱ ሲጀመር እኔ ለአንተ ብዬ ምንም ነገር ልተው እችላለሁ። ይኸውልሽ ናይል ሲጀመር እኔና አንቺ ምንም የዘለለ ነገር ምንም ነገር የለንም። ስለዚህ አሁንም ቢሆን እንደ እህትና እንደ ወንድም እንቀጥል። ከኔ በላይ አንተ የሚያውቅህ የለም። ከኔ በላይ የሚወድህ ሰው የለም። እመነኝ፣ እመነኝ። እኔ ሲጀመር ለራሴ ራሴ እኔ በጣም ነው የምወድህ። አውቃለሁ ግን እሱ አትሆንህም። በቃ አትሆንህም። እንዴት እንድትይኝ አልፈልግም። አሚሮ ሄቲ እባክሽ ንገሪኝ። እኔ ምን ልንገርህ? እኔ ምንም አውቀው ነገር የለም ስለሱ። እኔ አትሆንህም አልኩ እኮ ያለው በማስረጃ አሳይሃለሁ። ግን በዚሁ በቃ እነሱ ፊት እንድታቀልኝ ነው የኔ ስሜት የምፈልገው። እኔ በጣም ነው የምወድህ። ትንሽ ለመረዳት እኔ እንጃ ይሁን ግራ ገብቶኛል። ገብቶሃል? ልጅቷ አዲስ ልጅ ነች። በደንብ ገና ፍቅር ከጀመራችሁ አልቆያችሁም። ስለዚህ ስለ ልጅቷ ሁሉም ነገር አጣርታል፣ አይተሃታል ልጅቷን። እኔ ምንም ስለሷ አያውቃትም፣ ግን ስለሷ 100% ብታውቃትማ እንደዚህ አትልም ነው። እንደዚህ አይደለም፣ አታውቃትም። ብታውቃት ከሷ ጋር አትሆንም። እኔ እኮ በደንብ ነው የማውቀው። ረጅም ዓመት አውቃለሁ። ማንነትን ምንነትን አውቃለሁ። ምን አይነት ሴት እንደምትመርጥ አውቃለሁ። አንተ አላህ ነው እንጂ አንተ በፍጹም እሷን ልትመርጥ አትችልም። በፍጹም አታረገውም። እኔ ይኸውልሽ ስለ ምርጫ የምመርጠው ነገር ሲጀምር እኔ ራሴ ነው አሳያለሁ። የእሷን ማንነት አሳያለሁ። ግን እኔ አሁን የጠራው እሱን እኮ አሳያለሁ በማስረጃ እሱን አሳያለሁ። ግን አሁን የጠራውክ በምትወዳቸው በጓደኛ ፊት ለፊት ያለኝን የፍቅር ነገር ልገልጽ እና ደግሞ አይኔ እያየ አንተ የማይሆን ነገር ውስጥ ስገባ ማየት አልችልም። ታረጋቸዋለሁ ስለመጡ እዚህ ድረስ አሁን ቢሆን ግን ሲጀምር እኔ የኔ ልብ ታውቂዋለሽ አንቺ ራሱ ማለት ነው። ስለዚህ ከዚህ በኋላም ራሱ እንደ ወንድምና እንደ እህት ብንቀጥለው ደስ የሚለኝ ራሱ ያን ነገር መቀጠል እኔ አሁን ዛክ እያሳሰበኝ ያለው አሁን እቺ ልጅ ትክክለኛ እሷ እንዳለችው የሆነ ችግር አለባት ወይ እንዳለችው ከሌላ ወንድ ጋር ትሄዳለች ወይ ዛክ እሱ ሳታጣራ እንዴት ለኔ እንዴት ትነግረኛለህ? አንተ ራሱ ስማኝ፣ አንተ ራሱ እንዴት ለኔ ትነግረኛለህ? ልጅቷን ሳታጣራ ዝም ብለን እንደ ፍቅር ግንኙነት መጋበው ነው። ሲጀመር በራሴ በኩል ሲጀመር እኔ ሰርች አድርግቻለሁ። እኔ የሚሆነኝም ራሴን የማውቀው እኔ አሁን ከሷ ጋር ሁን አይደለም እያልኩ ያለው እዛት አንተ መጀመሪያ የወሰንከው ውሳኔ ትክክል ነው ወይ ነው እያልኩ ያለው። እኔ አዎ እሷን ልትመርጣት አትችልም። እመነኝ፣ ድጋሚ እንድትጎዳ አልፈልግም። አስብበት ዛት ማለት ሲጀመር አንተ የዚህን ሀል ተውቋት ነው እንዲህ ሊከራከርላት የቻለው። አንተ እሷን ከኔ በላይ ታውቃትና ነው ወይስ ከሷ ጋር ከኔ የበለጠ ጊዜ ቆይተህ ነው? አሳያለሁ፣ በማስረጃ አሳያለሁ። እንደማትሆን ደግሞ በደንብ ታያለህ። አሳያለሁ። እሺ ምን አይነት ሴት ህይወት ውስጥ እንዳስገባህና እንደመረጥክ በማስረጃ አሳያለሁ። ቆይ አንዴ፣ አንተ እሷን ከኔ በላይ አውቀህ ነው? የትኛውን ጊዜ አውቃት ነው እንደዚህ ለሷ የምትከራከረው? በሁላችሁም ፊት የማሳየው ይሆናል። አሳያለሁ። ዛካ አንተ ምን እያደረክ ነው? ምን እየሆንክ ነው?
ያው እኔ የምትመርጠውን ሰው አታውቅም ወይ? እኔ የምመርጠውን ምርጫዬን ራሴ አውቃለሁ። በነገራችን ላይ የሚለው እሷ ያለችው ነገር ትክክል ሆኖ ካገኘሁት እኔም የራሴን ውሳኔ የምወስነው። በነገራችን ላይ እኔ ማንኛውም ምርጫዎችን ስወስን ዲሳይድ አድርጌ ነው የምወስነው። ማንኛውም ነገሮችን ስወስን ዲሳይድ አድርጌ ነው የምወስነው። እሷም ያለችው ነገር ላይ ያየችት ነገር ካለ ኦኬ እሺ ሌው ግን እሱንም አይቼ ሲጀምር ይሄና እሷ ሪሌሽንሺፕ ራሱ ከወንድምና ከእህት የዘለለ ሪሌሽንሺፕ የለንም አሁንም ቢሆን ማለት ነው። ገብቶሃል አይደል? ስለዚህ እስቲ ሌው እሷ ያለችው ነገር እኔም ሌው ማለት ሪሌሽንሺፕ ማለት ኤቪደንስ አለኝ ብላለች። ያንን ኤቪደንስ እስቲ እኔም ሌው እና ዲሳይድ ለማድረግ እኔም ያመቸኛል። ሲጀምር እኔ አሁንም ቢሆን አታፍቅሪኝ ያልኳት አይደለም ያለው። አይ እኔ አሁን እንደዛ ብቻ ሳይሆን እቺ ልጅ አሁን እንዳለችው ከሆነ እኔ ይደብረኛል። ዛት ለምን ለእኔ ነግረኸኛል፣ አማክረኸኛል፣ እንደዚህ ነው ብለኸኝ ነግረኸኛል አይደል? ኦፍ ኮርስ። ስለዚህ ይህን ነገር ማድረግ እኔ ትክክል ነው ብዬ አላስብም። ዛክ ኤኒዌይስ ያለውን ነገር እሷም ታሳየን ቀጣይ። ከዛ በኋላ ያሉትን ነገር ዲሳይድ አደርጋለሁ። አጣራና ቤት በኩል መሄድ እንዳለብኝ ዝም ብለህ ሰተህ በኋላ እንድትጎዳ አልፈልግም። ማለትም እዚህ የተጎዳሁት ከዚህ በፊት የተጎዳኸው ይበቃል። ስለዚህ እንደ ወንድምህ ነገር ተረጋጋና አይተህ ወስነህ ተረጋጋና ወስን። መልካም። እንደኔ ዝም ብለህ እንድትጎዳ አልፈልግም። ስለዚህ ተረጋጋ፣ እትልህን ስማ። ዛኪ እሰማለሁ ያሉት ነገሮች። እሺ ወንድሜ፣ በጣም አመሰግናለሁ ወንድሜ። አንተ ሰፖርት ለማድረግ ሁልጊዜም አለሁልህ። ቴንክ ዩ፣ በጣም አመሰግናለሁ። እሺ እኔ አባት